እግዚአብሔር ይባርካችሁ። ስለተገለገላችሁ ከዝማሬ ጸሎትን ሁሉ ነገር እግዚአብሔር የተመሰገነ ይሁን። አሁን እግዚአብሔር ቃል የሚገባበት ጊዜ ነው። ዛሬ ሁላችን ማስታወስ ከቻለን ከትንሣኤ በኋላ 40 ቀን የሆነበት የጌታችን የኢየሱስ ክርስቶስን የስቅለት መታሰቢያ የምናስብበት ሳምንት ነው። ቁርስ 40ኛው ቀን ባለፈው ሐሙስ ነው። በእኛ በምስራቃውያን ቤተክርስቲያናት ዛሬ የጌታችን የኢየሱስ ክርስቶስን ዕርገት የምናስብበት ነው። በምዕራባውያን ደግሞ ጴንጤኮስቴ ነው። ዛሬ ጴንጤኮስት ነው። ምክንያቱም አንድ ሳምንት አሄድ ስለነበረ የነርሱ ኢስተር እነሱ ዛሬ ፔንቴኮስት ነው። እኛ ፔንቴኮስት ከማለት እናደርጋለን። ስለዚህ በዛሬ አብረን የምንመለከተው የእግዚአብሔር ቃል ክፍል የሐዋርያት ሥራ ምዕራፍ 1 ይሆናል። በማላችን ቃል ካነበብን በኋላ እግዚአብሔር ፊት እግዚአብሔርን ቃል እንሰማለን። ቆመና ነዋለን ሌሎች ሰዎች የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ እስከ 11 ድረስ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ያው ሆነው ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት መንግሥትን ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። አሜን፣ ሃሌሉያ። እግዚአብሔር አምላካችን ሆይ ስለዚህ የተስፋ ቃል እናመሰግንሃለን። አሜን። አሁንም ደግሞ በዚህ የተስፋ ቃል ተስፋ መታደስን እግዚአብሔር አምላካችን ሆይ እረፍትን እግዚአብሔር አምላካችን ሆይ ማስተዋልንና የአንተን መንገድ ማየት እንድትሰጠን እንለምንሃለን። አሜን። በብዙ ዘመናት በብዙ ጊዜያት ለብዙዎች መጽናናት፣ ለብዙዎች መታደስ፣ ለብዙዎች ማየት እግዚአብሔር ሆይ በዚህ ቃልህ እንደሰጠን ለእኛም ደግሞ እንድትሰጠን እንለምንሃለን። አሜን። ክብርና ምስጋና ለአንተ ይሁን። ጊዜው ሁሉ ተረከብ በጌታ በኢየሱስ ስም አሜን። አሜን። ይባርካችሁ። በዚህ አሁን ባነበብነው ታሪክ ውስጥ የምናያቸው በጣም ቁልፍ ነገሮች አሉ። ጌታ ኢየሱስ ክርስቶስ በዚህ ታሪክ በሉቃስ አጻጻፍ የዚህ ምድር አገልግሎት ጨርሶ እንደ ታሪኩና እንደ ቤተ ክርስቲያን ትራዲሽናል አመለካከት የዕርገት ጊዜ በደረሰበት ጊዜ የሆነ ታሪክ እንደሆነ እንመለከታለን። የሐዋርያት ሥራ ጸሐፊ ባይዘወይ ሉቃስ እንደሆነ ሁላችንም የምንረዳ ይመስለኛል። ለዚህ ነው የመጀመሪያውን ታሪክ ጻፍኩልህና ይሄኛው ምንድነው ሁለተኛ ቮሊዩሙ እንደሆነ ለቴዎፍሎስ የጻፈለት። ብዙዎች ይላል ታሪክን ለመጻፍ ሞከሩ። ብዙ የተጻፉ ነገሮች ወይም ብዙ ሰርኩሌት ያደርጉ የነበሩ ስቶሪዎች እንደነበሩ ያመለክተናል በዚህ ስፍራ ላይ እና አንዳንዶች
የመጽሐፍ ሙከራ እንዳደረጉ እኔም ደግሞ እንደዚሁ እውነቱንና ትክክለኛውን ነገር ታውቅ ዘንድ ጻፍኩልህ ብሎ ለዚህ ለሚጽፍለት ሰው ይህንን መግቢያ ሲናገር እንመለከታለን። ቴዎፍሎስ የተባለ ሰው ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነው በግሪክ ቋንቋ እና ምናልባት የእግዚአብሔር ወዳጅ የተባለበትን ምክንያት የእግዚአብሔርን መንገድና የእግዚአብሔርን ታሪክ በፍጹም ልቡ የሚፈልግ ሰው ከመሆኑ የተነሳ ሊሆን ይችላል። ለዚህም ነው ይህ ታሪክ ለእሱ የተጻፈው። ለእሱ ከተጻፈ በኋላ ደግሞ ለእኛ ዛሬ ደርሶናል። እግዚአብሔር የተመሰገነ ታሪኩን እናውቅ ዘንድ ሉቃስ ብቻ ነው እንዲቴል የእነዚህ ከ40 ቀን በኋላ ወይም ከተነሳ በኋላ በእነዚህ በ40 ቀናት ውስጥ ያለውን ነገር ሊጽፍልን የሞከረው። ሌሎቹ በጣም አጭር በሆነ መንገድ ነው ከትንሣኤ በኋላ ያለውን ነገር የሚናገሩት። 40 ቀን እንኳን እንደቆየ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ በሌሎች ወንጌላት ውስጥ አናገኝም። በዚህ ታሪክ ላይ ብቻ ነው የምናገኘው እና ይሄንን ዲቴይል ይሄንን ዝርዝር በዚህ ሁኔታ ለመጻፍ እንደሞከረ እንመለከታለን። ግን ዛሬ በዚህ ታሪክ ላይ ተመርኩዘን እንድናያቸው የምፈልገው ባለችን አጭር ጊዜ ውስጥ በጣም ጥቂት ሀሳቦች ናቸው። ጌታ ኢየሱስ ክርስቶስ ከዚህ ዓለም ወይም ደግሞ የዚህን የመጣበትን ስራ ፈጽሞ ለመሄድ በተዘጋጀበት ጊዜ የሚነግራቸው ነገር ነበር ለደቀ መዛሙርቱ። ይኸው ምንድነው? መንፈስ ቅዱስን ትቀበላላችሁ፣ መንፈስ ቅዱስ ይሰጣችኋል። በዮሐንስ ወንጌል እዛው ከትንሣኤ በኋላ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ያ የመጽሐፍ ቅዱስ ሊቃውንት ጆሐናይን ፔንቴኮስት ይሉታል። በዮሐንስ ታሪክ ውስጥ የተጻፈ የመንፈስ ቅዱስ ጊዜ ማለት ነው። በሉቃስ ግን 40 ቀን እንደቆዩ ከዛም አንድ ተጨማሪ 10 ቀን እንደቆዩ ጠብቁ፣ ከኔ የሰማችሁትን አሁን ደግሞ የገባውን የተስፋ ቃል ምን አድርጉ? ጠብቁ ብሎ ሲናገራቸው እንመለከታለን። በጣም የሚገርማችሁ እግዚአብሔር ይሰጣችኋል፣ ወደ እናንተ ይመጣል፣ ተስፋ የተገባላችሁ ነገር ነው። ስለዚህ መንፈስ ቅዱስን ትቀበላላችሁ ብሎ ጌታ ኢየሱስ ክርስቶስ ይህን አጽንቶ በሚናገርበት ጊዜ፣ ይህን አጽንቶ በሚያስተምራቸው ጊዜ ትልቅ የሆነ መሰረታዊ ነገር እንደሆነና ትቶላቸው ሊሄድ የፈለገው ዋነኛ ነገር እንደሆነ እያሳሰባቸው ሳለ ቁጥር 6 ላይ ስትመለከቱ እነሱ የሚጠይቁትን ጥያቄ ትመለከታላችሁ። እነርሱም ምን ብለው ሲጠይቁት እንመለከታለን? ጌታ ሆይ በእነዚህ ወራት ወይም በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ሲጠይቁት እንመለከታለን። በጣም ተራራቂ የሆኑ ወይም ደግሞ የማይገናኙ ነገሮች እንደሆኑ በጣም የተራራቀ ሀሳብ። እርሱ ምን አላቸው ይላል? አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። አሁን እነዚህ ሁለት ተቃራኒ ነገሮች እንድናይ፣ የተሰጠን ነገር አለ፣ ያልተሰጠን ነገር አለ። የተፈቀደልን ነገር አለ፣ ያልተፈቀደ ነገር አለ። የምናውቀው ነገር አለ፣ የማይታወቅ ነገር አለ። ልንደርስበት የምንችለው ነገር አለ፣ የማንደርስበት ነገር ደግሞ አለ። This is the reality of life። ይህን ነው ጌታ ኢየሱስ ክርስቶስ የሚናገራቸው። መንፈስ ቅዱስ ይሰጣችኋል፣ እናንተ ግን የምትጠይቁት ይሄ አሁን ነገር ለእናንተ የተሰጠ አይደለም። ምንም ብትሞክሩ ብትጥሩ የምታውቁትና ልትደርሱበት የምትችሉት ነገር አይደለም። ለምንድን ነው ይህን ጥያቄ የጠየቁት ሰዎች? ለእስራኤል መንግስት ትመልሳለህ? ምክንያቱም ይህ የዘመናቸው አንገብጋቢ ጥያቄ ነበር። ኢትስ ኤ ፖለቲካል ኩዌስችን። የወንጌላትን የኢየሱስ ክርስቶስን በፈርስት ሴንቸሪ በዚህ ምድር የተመላለሰበትን ሶሾ ኢኮኖሚክ የሆነውን ታሪክ በምትመለከቱበት ጊዜ ይህ ጥያቄ በጣም ከባድ ጥያቄ ነበር።
ምክንያቱም ጌታ ኢየሱስ ክርስቶስ መሲህ እንደሆነ ተስፋ የተገባላቸው መሲህ እንደሆነ አምነው የተከተሉት ስለሆነ ለእነርሱ በዛን ዘመን ለነበሩ በአይሁድ አስተምህሮና እምነት መሰረት መሲህ ማለት ነፃ አውጪ ነበር። ከምንድን ነው ነፃ ያወጣናል ብለው የሚጠብቁት የነበረው? በዘመኑ ካለው ቅኝ ግዛት የሮም አገዛዝ ሊቀበሉት የማይችሉት። በሌሎች ታሪኮች ስንመለከት ብዙዎች ሕይወታቸውን እስከ ማጣት ድረስ የሮምን መንግስት በመቃወም በብዙ ችግር ውስጥ አልፈዋል። አይዘውን ኢየሱስ ክርስቶስ ብቻ ነበር በመስቀል ላይ የተሰቀለው። በዛ ዘመን በቀን ውስጥ ስንትና ስንት ሺህ ሰው ይሰቅሉ ነበረ ሮማውያን። ቅጣት የእነርሱ የቅጣት መንገድ ነበረ እና በጣም አስቸጋሪ ጊዜ ነው። ለነፃነት፣ ለህልውናቸው፣ ለራሳቸው አገር አይደንቲቲ የሚታገሉ ሰዎች ነበሩ። በዓለም ላይ ዛሬ ባለንበት በዚህ ዘመን ባሉት የፖለቲካ አካሄዶች ውስጥ እንደምንመለከት፣ የሃይማኖት ውጊያዎች ውስጥ እንደምንመለከት፣ በተለያየ ሁኔታ ውስጥ እንደምናየው እነዚህም ደቀ መዛሙርት ይህ ነበራቸው፣ ፍላጎት ነበራቸው። ኢየሱስን የተከተሉበት ምክንያት በግልጽ ባይናገሩትም እንኳን ምን ነበር? የዚህ ጥያቄ እንደነበረ። ስለዚህ ጌታ ኢየሱስ ክርስቶስ በቂሳሪያ ፊልጶስ የሰው ልጅን ማን ይሉታል ባለ ጊዜ ጴጥሮስ ያንን መልስ በመለሰ ጊዜ ወዲያው ጌታ ኢየሱስ ክርስቶስ ምን ሲናገር እንመለከታለን? ወደ ኢየሩሳሌም እንደሚሄድ፣ እንደሚሰቀል፣ ብዙ ቅጣት እንደሚደርስበት ሲናገር ጴጥሮስ ምናለ ኖ። ምክንያቱም የእነርሱ ኤክስፔክቴሽን የመሲህ ኤክስፔክቴሽን ያ አልነበረ። ነፃ አውጪ እንዴት ነው መስቀል ላይ? ለእነርሱ ይሄ የፖለቲካ መሪ እንደሆነ ስፍራ የሚሰጣቸው በዚህ ዓለም ላይ ክብርን የሚያመጣላቸው ቪንዲኬት የሚያደርጋቸው። ዛሬ እንደምንመለከተው አንዳንድ ግሩፖች ቪንዲኬት ሊሆኑ ይመስላቸዋል። እስከ ዛሬ ድረስ ያላገኙትን ነፃነት እንዳገኙ አድርገው ብዙ ነገር ለማድረግ የሚፈልጉ ብዙ ሰዎችን ወይም ብዙ የሃይማኖት ግሩፖችን በዚህ ሀገር እንመለከታለን። ቪንዲኬሽን ግን ጌታ ኢየሱስ ክርስቶስ ምን ብሎ ሲመልስላቸው ነው? This is not for you. That is not what I called you for. ይህ ለእናንተ አልተሰጣችሁም። መንፈስ ቅዱስ ለእናንተ የተሰጠበት ምክንያት ለዚህ አይደለም። That is not the purpose. ወገኖች ሆይ ጌታ ኢየሱስ ክርስቶስን ስንከተል we need to know the purpose of why we follow Jesus. ወደ መልሶ ወደ ዳይሬክሽን ሲያስገባቸው ለእነርሱ ይሄ በጣም ኢምፖርታንት ጊዜ ነው። በእጅግ ጥያቄ እስከ ዛሬ ድረስ በልባቸው የያዙትን ስትራግል የሚያደርጉበትን የሚፈልጉትን እችን ነገር ኦፖርቹኒቲውን እንዲነበሩ አሁን ነው ሳያመልጥ ዛሬ እንመለከታለን። ብዙ ነገሮች ሰዎች ኦፖርቹኒስቲክ ሆነው የሚጠይቋቸው ለማድረግ የሚፈልጓቸው የሚያስፈጽሟቸው ነገሮች አሉ። ይህ የሰው ባህል ነው። ጌታ ግን እንደሚታወቃላችሁ ለእናንተ አልተሰጣችሁም። ለእናንተ የተሰጣችሁ ምንድን ነው? የእግዚአብሔር ቅዱስ መንፈስ ነው። የእግዚአብሔር ስጦታ የሆነው የእግዚአብሔር መንፈስ ተሰጥቷችኋል። እንዲህ አይነቱ ነገር ግን ለእናንተ የተሰጠ አይደለም። እንደውም ብሎ ከዛ በኋላ የቀጠለ ሲሄድ እንዲህ ብሎ ይነግራቸዋል። አብ በገዛ ስልጣኑ ያደረገውን ወራትን እና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ።
በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ። በጣም አስደናቂ ነገር ነው። ቶታሊ ኦፖዚት የሆነ ነገራቸው እነሱ ከሚፈልጉት እነርሱ የእስራኤል ምድርን ነፃ መውጣት፣ የእነርሱን ሃይማኖት ነፃ መውጣት፣ የእነርሱ ማንነትና ህልውና ምን መሆን እንደገና ሪኢንስቴትድ መደረግ፣ ያ የበፊቱ ታሪካቸው፣ ያ የሚወራላቸው የነበረው፣ ያ የአባቶቻቸው የነበረው ህይወት ተመልሶ ወደ ስፍራው መምጣት፣ ያንን ነበረ የሚፈልጉት። ወደዛ ወደ ኋላ ለመሄድ ነበረ ጥያቄ የሚጠይቁት። ግራ ተጋብተው ነበር። እንዴት እኛ የእግዚአብሔር የተመረጥን ህዝብ ከሆንን፣ እግዚአብሔር እስራኤልን ከመረጠ እንዴት በእንደዚህ አይነት ሁኔታ ውስጥ እንኖራለን? እንዴት በእንደዚህ አይነት ሁኔታ ውስጥ እናልፋለን? አንዳንድ ጊዜ እነዚህ ግራ የሚያጋቡ ነገሮች አሉ። ከሶሻል ከካልቸር ከተለያየ ሁኔታ ፎርም ያደረግናቸው ነገሮች ከሪያሊቲ ጋር የሚወርዱ የሚጋጩብን፣ ኢቨን በግል ህይወታችን ስንሰማ እኔ እኮ የከሌ ልጅ ነኝ፣ የነከሌ ዘር ያለብኝ ነኝ ብለን በግድ ያንን ቲዮሪ ከሪያሊቲ ጋር ለማጣበቅ እንሞክራለን። ግን አይጣበቅም፣ አብሮ አይሄድም። አንዳንድ ጊዜ ላይፋችንን እና እኛ ስለ ራሳችን የምናስበው ሰልፍ ኢሜጃችን ምን አይሆንም፣ አብሮ አይሄድም። ላይፍ ኢዝ ናት ላይክ ዛት። ክራምብል ሲያደርግ ይመለከት የዛን ጊዜ ምን ማድረግ ያቅተናል? መቀበል ስለሚያቅተን አብረን ምን እናደርጋለን? እንፈራረሳለን፣ ክራምብል እናደርጋለን። ራሳችንን አነሰሰሪ የሆነ ችግር ውስጥ እንከታለን። ለምን መስላችሁ? ያልተሰጠንን ነገር መድረስ የማንችልበትን ነገር በእኛ ሁኔታ ወይም በሰዎች ካፓሲቲ ውስጥ የሌለውን ነገር ምን ማድረግ ስለምንፈልግ ማግኘት መድረስ ስለምንፈልግ። ዛሬም ይህን የሚመለከቱ ብዙዎች ኢቭን በሃይማኖት ስም በቤተ ክርስቲያን ስም ያልተሰጣቸው ነገር ውስጥ ገብተው ለብዙዎች ኮንፊውዥን ምክንያት ሲሆኑ look what is going on in the world today. ለእናንተ አልተሰጣችሁም ብሎ ጌታ ኢየሱስ ክርስቶስ ተናግሮ ሳለ ለሐዋርያቱ የዛሬ የሃይማኖት መሪዎች ልክ እንደሚያውቁ አድርገው ይህ ነገር በዚህ ሰዓት እንዲህ መሆን አለበት፣ በዚህ ሰዓት እንደዚህ ይፈጽማል፣ ከዛ በኋላ ጌታ ይመጣል፣ ከዛ በኋላ you don't know. That is not in your realm of understanding. ይህ አዲስ ነገር አይደለም። በቤተ ክርስቲያን ታሪክ ውስጥ ስትመለከቱ፣ በቅርብ ጊዜም ከሆኑት ነገሮች ስትመለከቱ ብዙ ሰዎች ያልተሰጣቸው ነገሮች ገብቶ ለብዙዎች ሰዎች ኮንፊውዥን እና መሰናክል ሲሆኑ እንመለከታለን። አንዳንዶች እንደውም በዚህ ቀን፣ በዚህ ሰዓት፣ በዚህ ወራት ጌታ ይመጣል ብለው ቢልቦርድ ላይ እስኪጻፍ ድረስ መሳቂያ መሳለቂያ እስከሚሆኑ ድረስ በቅርቡ እንደምታስታውሱ ስንቶቻችሁ አይታችሁ እንደሆነ አንብባችሁ እንደሆነ አላውቅም። ሌፍት ቢሃይንድ የተባለ ሲሪየስ ነበረ። ቲም ላሄ የተባሉ ሰዎች የጻፉት ፊልም ሁሉ ወጥቶበት ነበር። የሰዎችን መነጠቅ መሄድ፣ እዚህ ዓለም ሰው ያለውን ነገር ከጌታ ያልሆኑ ሰዎች የሚቀሩበት፣ ብዙዎች ያንን ይሆናል ብለው በብዙ ካልኩሌሽን ውስጥ ራሳቸውን ሲያደርጉ ነበር፣ ሲያስጨንቁ ነበር። አልሆነም። ኢቨን ታይም ሃይሮልድ ካምፕ የተባለ አንድ የሬዲዮ ቴሌቫንጀሊስት ሰው ነበር። ቀን ወስነው በዚህ ቀን በዚህ ወር የዳግመኛ መጽሐፍ ይሆናል። በዛም ቀን ምንም ነገር አልሆነ። ተወልድ ወዝ ወይ ተወዝ yesterday ለምንድን ነው ያልተሰጠ ነገር ውስጥ መግባት? ስለዚህ ነው ጌታ ኢየሱስ እንዲህ አይነት ወራትና ቀናት እንዲህ አይነት ነገር ያልተሰጠ፣ ምክንያቱም ማናቃቸው ብዙ ነገሮች አሉ። ግን የሰው ትልቁ ችግር ምንም ታውቃላችሁ? በተለይ የሃይማኖት ሰዎች ነን የምንል አናውቅም ማለት አንፈልግም። ትዕቢት እኮ ነው። አናውቅም አላውቅም ማለት
አንፈልግም። አዋቂ የሆንን ይመስለናል። የእውቀት ትልቁ የአዋቂ ሰው ትልቁ ምልክት እንደሆነ ታውቃላችሁ? ብዙ ያነበበ፣ ብዙ ያየ፣ ብዙ የተማረ ሰው፣ ብዙ ማቹር የሆነ ሰው ባህሪ የምታውቁት አላውቅም በማለት ነው። the more get closer you find the more you don't know. አለማወቃችን ነው የሚገባል። ይሄንን ነው የሚያረጋግጥልን እግዚአብሔር ቃል። ይሄንን ነው የሚያረጋግጥልን ጌታ ኢየሱስ ክርስቶስ። ይህን በግል ሕይወታችን አናውቅም እኮ አይደለም። ይህ ነው በዚህ ሳምንት በጣም የታወቀ የናስካር ሞተር መኪና ተወዳዳሪ ሰው 41 ዓመቱ ሞተ። 41 ዓመት ጀስት ሲምፕል ኢንፌክሽን። ግን ኢማጅን በዛ ዘመን፣ በዛ እድሜ፣ በዛ ስታተስ፣ በዛ ደረጃ የምናስበው ብዙ ነገር ማለት ነው። አናውቅ ስለ ራሳችን እንኳን አናውቅ። በዚህ ሳምንት ከአንድ ፔሽንት ጋር አወራ ነበርና በጣም ፍራስትሬትድ why at this time I am going through this at the prime of my career. ይሄ ሁሉ ነገር አሁን የምደሰትበት፣ ይሄን ሁሉ ነገር አሁን አግኝቼ ላይፍ ጥሩ ነው ባልኩበት ሰዓት እንዲህ አይነት ዲያግኖሲስ እና ፕሮግኖሲስ መጣ። ቀላል ነው ማለት አይደለም። ያ የሚያሳየው ነገር ምንድን ነው? ኢቨን አውሰር አይደለም የዓለም ነገር አይደለም የማናውቀው ምስጢር ነው ብለን ለመስበክ የምንሞክረው እንደው ለመዘበራረቅ የምንሞክረው ምስጢራዊ የሆነ ነገር የራሳችንን ሕይወት እንኳን ምን አናደርግ አላውቅም ማለት እኮ ሰላም ነው የሚሰጠው። ሰላም ነው የሚሰጠው። ምክንያቱም ይሄ ለእኔ አልተሰጠኝም። ይሄ ማወቅ አልችልም። there is always unknown. በራሳችን ሕይወት ውስጥ በሶሻል ላይፋችን ውስጥ በዓለም ደረጃ there are always things unknown. We don't know. Some things, አንዳንድ ነገሮች as we go we learn and we know. ስንት ነገር ተቀይሯል እዚያ እኛ እንኳን ባለንበት ዘመን ስንት ነገር ተቀይሯል። ድሮ እስር ቤት የሚያስገባችሁና ትልቅ ወንጀል የነበረ ነገር ዛሬ ፍሪ ሆነው ታዩታላችሁ። የዛሬ 20 ዓመት ሌላ ነገር ይሰጠው የነበረው አመለካከት ዛሬ ሜይንስትሪም ሆኖ ታዩታላችሁ። ምክንያቱም የምናውቀው ነገር አይደለም። አንድ ነገር ግን የምታውቁትን አለ ጌታ ኢየሱስ ክርስቶስ የተሰጣችሁ ነገር አለ። ያ በውስጣችሁ የሚኖር የእግዚአብሔር መንፈስ ነው። እሱም በመጣ ጊዜ ደግሞ ምን ትሆናላችሁ? ምስክሮች። ምስክር የሚሆን ሰው ምን አይነት ሰው? የማያውቀውን የሚናገር አይደለም። ማዕቀው ውስጥ ገብቶ የሚዘባርቅ አይደለም። ምስክር የሚሆን ሰው ምን አይነት ሰው? ያየውን የሚያውቀውን ነው የሚመሰክረው። ዛሬ እኮ ትልቁ የቤተ ክርስቲያን ችግር፣ ትልቁ የሃይማኖት ሰዎች የማናውቀውን ለመመስከር ስለምንሞክር የምናውቀው ፊት ለፊታችን ያለው ነገር እያለ የማናውቀው ነገር ውስጥ ገብተን ስለምንዘባርቅ ብዙ ችግር እየፈጠረ ነው። ኢየሱስ ምንድን ነው ያለው? ስለዚህ አሁን እናንተ ስለምታወሩት ነገር ምስክሮች ትሆናላችሁ አለ። ሚስጥር ስለሆነ ወራት ዘመናት አብ በገዛ ስልጣን ስላደረገው ስለነዛ ነገሮች ምስክር ትሆናላችሁ አለ። ስለ እኔ ለምን? ከእርሱ ጋር ስለሆነ ስላዩት እሱን ስለተከተሉ ስለ እኔም ትሆናላችሁ ምስክሮች ትሆናላችሁ። ስለ ኢየሱስ መመስከር ወገኖች ነው ቀላል ነገር። because it is there. He was a friend of sinners. Yeah. He said God is love. Amen. He proclaimed the forgiveness of God. He welcomed the poor. He healed the sick. Yeah. He welcomed the children. Those are the margin of the society. እነዚህ ነገሮች ምን ታደርጋላችሁ ነው? በእነዚህ ነገሮች ላይ ምስክሮች ትሆናላችሁ። የእግዚአብሔርን ፍቅር ካየን ሌላው ነገር ይዘባል።
የእግዚአብሔርን ፍቅር ያየ የእግዚአብሔር ፍቅር ላይ ይኖራል። የእግዚአብሔር ፍቅር ላይ የሚኖር ሰው ሕይወቱ ምንድን ነው? ምስክር ነው። እግዚአብሔር ፍቅር ዛሬም ምስክርነት የሚመስለን ዶክትሪን ማውራት ነው። በዚህ ጋር እንዲህ ካላደረግ፣ በዚህ ጋር እንዲህ ካልሆንሽ፣ በዛ ጋር ይሄን ካል አይደለም። ምስክሮቼ ትሆናላችሁ ያለው ጌታ ኢየሱስ ክርስቶስ ምንነቱ ነው። የኢየሱስ ክርስቶስን ሕይወት ያዩትን ከእርሱ የሰሙትን። ለዚህ ነው ዮሐንስ እኛ ያየነውንና የሰማነውን እናደርጋለን እንመሰክርላችኋለን። ሕይወት ምን ሆነ? ተገለጠ። እኛም ከእርሱ ጋር ምን አደረገ? በጣም ኢዚ አብረነው በላን። There was no boundary. There was no any confusion. For everybody. ሕይወት ተገለጠ። ሕይወትን መመስከር፣ ሰላምን መመስከር ማለት፣ እርቅን መመስከር ማለት። ለዚህ ነው ምስክሮቼ ትሆናላችሁ ካላቸው እነርሱ ስለ አንድ ስፔሻላይዝ ለማድረግ ስለሚፈልጉት ስለ አንድ ካልቸር፣ ስለ አንድ ሀገር፣ ስለ አንድ ሃይማኖት ሲያወሩ ስለምናቸው ከኢየሩሳሌም ጀምረዋል። ኖ ባውንደሪ ኖ ሞር። ይህ ምስክርነት እንደዚህ አይደለም የሚሰራው። ይህ ምስክርነት የሚሰራው ከኢየሩሳሌም ጀምሮ ከይሁዳ በሰማርያ እስከ ምድር ዳርቻ። ወገኖቼ ጂኦግራፊካል ብቻ አይደለም። that represents identity። የኢየሩሳሌም ሰዎች የሃይማኖት ሰዎች ናቸው። እነዚህ ሰዎች ጥያቄ የሚጠይቁላቸው እነዚህ ሰዎች እንዴት እግዚአብሔር በእነዚህ ሰዎች ታሪክ ውስጥ ያደረገውን ዛሬ ተወ የሚሉላቸው ሰዎች፣ ስፔሻል ነን ብለው የሚያስቡ ሰዎች፣ ከዛ ወደ ይሁዳ፣ ሰማርያ፣ እነዚህ ደግሞ ከነዚህ ከይሁዳና ከኢየሩሳሌም ሰዎች የተለዩ የማይዋደዱ የተለየ ባህል፣ የተለየ ሃይማኖት፣ የተለየ አካሄድ ያላቸው ከዛም ይቀጥላል እስከ ምድር ዳር ሮማውያን ይጨምራል ማለት ነው። ሙሉ የሚገዙ እነሱ ነበሩ የማይወዷቸው። ለእኛ ጂኦግራፊ ነው የሚመስላል። እነዚህ ሰዎች ግን ፔ እንዴት ወደ እነዚህ ሰዎች ግን እግዚአብሔር ፍቅር እንናገራል። እግዚአብሔር መንግስት ወገኖች ሆይ ተቃራኒ ነው ከዓለም መንግስት። እኛ ባውንደሪ መስራት እንፈልጋለን፣ አጥር መስራት እንፈልጋለን፣ ልዩነታችንን ማሳየት እንፈልጋለን፣ የበላይ መሆን እንፈልጋለን። የእግዚአብሔር መንግስት ግን ተቃራኒ ነው። ባውንደሪውን እንድናደርግ ነው የሚፈልገው፣ እንድናፈርስ፣ መቀላቀል ከማንፈልገው ጋራ ምን እንድንሆን እንድንቀላቀል፣ ዌልካም ማለት የማንፈልገውን ዌልካም እንድንል፣ የእግዚአብሔርን ፍቅር እንዲያይ ከማንፈልገው ጋራ የእግዚአብሔርን ፍቅር አብረን ምን እንድናደርግ ሼር እንድናደርግ። የእግዚአብሔር ገበታ ምን ስለሆነ ሰዎች ግንብን ይሰራሉ፣ እግዚአብሔር ግን ጠረጴዛ። አሜን። እንግዳ ሲመጣ ቤታችሁ አንዳንድ ጠረጴዛዎች አሉ የሚሳቡ ይዘረጋሉ፣ በጣም ይረዝማል። ልክ እንደሱ ማለት አጭር የነበረው ትንሽ የነበረው ሊሚትድ የነበረው ምን ያደርገዋል እግዚአብሔር። እኛ በቤተ ክርስቲያን በሃይማኖት በዚህ በዛ ማሳጠር እንፈልጋለን። ለምን ይመቸናል? ስለሚመቸን ነው። ዛሬ ሁሉ ነገር የሚሆነው ለሰው ስለሚመቸን። በእግዚአብሔር መንግስት ውስጥ ግን ምን የለም፣ አጭር ገበታ። ይህን ነው የሚነግራቸው። የተሰጣችሁ ይሄንን ነው። አቤት ይሄን የተሰጠንን ነገር ተቀብለን መኖር ብንችል የእግዚአብሔር መንግስት እንዴት ትልቅ ስፍራ ሊኖረው በዚህ ጨለማ ዓለም ውስጥ እንዴት የዌልካም ፕሌስ፣ እንዴት የፍቅር ፕሌስ፣ እንዴት የደስታ የፌሎሺፕ ቦታ ይሆን ነበር። ያልሆነበት ምክንያት እኛ ጠረጴዛውን በመጋዛችን እያሳጠርን ስለምናደርገው ሽሪንክ መልሰን ስለምናደርገው
በቤተ ክርስቲያኖች ስም፣ በሃይማኖት ስም፣ በዘር ስም፣ በዚህ ስም በዛ ስም እናደርገዋለን። ሽንክ እናደርገዋለን። ኢየሱስ ወደ ሰማይ ባረገ ጊዜ ዓይናቸውን ወደ ላይ አድርገው ያዩ ነበር። ግን መላእክቱ ምናሏቸው ይላል ለምን እንደዚህ ሆናችሁ ትቆማላችሁ? ሂዱ እኮ በቃ። ዛሬ ብዙ ጊዜ ወደ ሰማይ ነው የምንመለከት። ኃይል እንዲመጣ እንዲህ እንዲሆን ስራው ያለው እዚህ ነው። ያ መንገዱ ያለው እዚህ ነው። በአጠገባችን ያለውን ሰው ትተን ከሰማይ ልዩ ነገር እንዲሆን እንፈልጋለን። በቃ የሌለ ነገር ለመፍጠር እንፈልጋለን። አሁን የሚመጣው እግዚአብሔር የተናገረን እግዚአብሔር ፈቃድ ያለበት እግዚአብሔር መንገድ ያለበት ነገር በመካከላችን ያለው የኔና የእናንተ የሰዎች ምን መሆንም አንድ መሆን እንደሆነ ልናስብ ያስፈልጋል። የተሰጠን ይሄ ነው። አሜን። የእግዚአብሔር መንፈስ በእውነት ከሰማነው የተሰጠን የእግዚአብሔር መንፈስ የሚያሸሽ አይደለም። የእግዚአብሔር መንፈስ የሚጋብዝ ነው። የእግዚአብሔር መንፈስ የሚያሰናክል አይደለም። የእግዚአብሔር መንፈስ ፍቅር የሚያሳይ፣ የእግዚአብሔር መንፈስ የሚታገስ ነው። የእግዚአብሔር መንፈስ መልካም የሚል የእግዚአብሔር መንፈስ የእግዚአብሔር ፍቅር የሚያሳይ ይህ ተሰጥቶናል። ያልተሰጠንን ነገር ግን ወገኖች ሆይ ማድረጋችንን እንድናቆም በእውነት እግዚአብሔርን ልንጠይቀው ያስፈልጋል። ያልተሰጠን ነገር ውስጥ ገባ ጭንቀትን እናበዛለን። በራሳችሁ ሕይወት እንኳን እስኪያስቡት ያልተገለጠልን ማወቅ የማንችለውን ነገር ለማወቅ ስንሞክር እንሆናለን። ጭንቀት ውስጥ ነው ገባ። አላስፈላጊ ግራ መጋባት ውስጥ ነው ገባ። እኔ አላውቅም ብለን የምናውቀው ነገር ላይ የተሰጠን ነገር ላይ እግዚአብሔር መንፈስ ላይ ሪላይ ስናደርግ ግን ሰላማችን ይበዛል። እረፍት ነው የሚበዛው። እረፍት የሚመጣው ወገኖች ሆይ ከማወቅ እረፍት የሚመጣ ከመታመን ዛሬ በተሰጠን ነገር ላይ ምን መሆን ስንጀምር ነው የነገን አናውቀው። እግዚአብሔር ምን ያድርግም አያድርግም አናውቀው። what we have is now የተሰጠን ይሄ ነው። you are given today. The Holy Spirit is guiding you with the things you have today. Amen. With the thing you face today. Yes. With the thing it's in front of you. አናውቀው። በዓለም ላይ የሚሆነው ነገር እንኳን አይደለም ያኔ አይደለም አሁን ያኔው አላወቁትም። ዛሬ የዓለም ለውጥ ፔሱ ፍጥነቱ በጣም ፋስት ነው። በጣም የዛሬ 100 ዓመት እኮ አንድ ነገር እስኪቀየር ድረስ ስንት መቶ ዓመት ነበር። ኢቨን እኛ እንኳን ልጆች በነበርንበት ጊዜ ብዙ ነገር አይለወጥም። አሁን ግን the last 20 years, the last 25 years, the pace of change is really fast. በዚህ ዘመን አሁን ከትምህርት ቤት ሰዎች ስለ ግራጁዌት ሲያደርጉ ደስታ ነበር አይደለም። አሁን ግን ሀሳብ ጭንቀት ነው። ለምን? AI is taking all the jobs. ብዙ ግራጁዌትስ they are afraid. ባለፉት ኮሜንስመንት ስፒቾች ላይ አንዳንድ ታላላቅ ሰዎች ሲናገሩ ከማጨብጨብ ይልቅ ምን ሲያደርጉ ነበር? ቡሩ ሲሏቸው ስለ AI ሲያነሱ። ምክንያቱም በተለይ በቴክኖሎጂ በኮምፒውተሩ በተለያዩ ነገር ድሮ ሰዎች በትልቅ ደስታና በትልቅ ተስፋ አኮምፕሊሽ ሊያደርጉት የሚፈልጉት ነገር ላይ ገባን እያሉ በሚደሰቱበት ነገር ላይ ዛሬ ግን ሐዘን የመጣ አንድ መጽሐፍ ሳነብ በጣም የታወቀ ፕሮፌሰር ነው የእስራኤል ሀገር ያለ ኖዋ ሀራሪ የተባለ ሰው ድሮ ምንም እንኳን ድሃ ቢሆን በፋብሪካ በተለያየ ቦታ የሚሰራ ሰው ምንም እንኳን ቢሆን ተፈላጊነት አለ።
ዩኒየኖች የተፈጠሩት ስለዚህ ሰዎች ምንም ሀብታሞች የላይ ሆነው ኢኮኖሚ ቢይዙት እንኳን ስቲል ምን ይፈልጋል? ሰራተኞችን ይፈልጋል። ዩ አር ኒድድ ስቲል በፋብሪካውም ሆነ በፋርሚንጉም ሆነ በሁሉ ቦታ ምን አለ? ሰዎች ይፈልጋሉ። Today's problem is you are irrelevant. You are not needed anymore. ብታምስ ብትጮህ ምን ብትል they don't need you because they have AI. Yeah. They have machines. Everything. The problem of being irrelevant. ወደዛ አይነት ነገር ውስጥ እየገባን ብዙዎች ብዙ ዘማርቀው ትንቢት ተናግረው ነበር። የዓለምን መንገድ ስትመለከቱ በጣም አስደናቂ ነው። አናውቀው። ከዛ ደግሞ ምን እንደሚመጣ አናውቀው። ወዴት እንደምንገባ አናውቀው። እነዚህን ሁሉ ነገሮች ገብተን ግን የተለያየ ነገር ለማድረግ መሞከራችን ጭራሽ ጭንቀትን የሚፈጥረው። የምናውቀው ግን አንድ ነገር አለ። በዚህ ሁሉ ነገር ውስጥ የሚያሸንፍ አንድ ነገር አለ። በዚህ ሁሉ ነገር ውስጥ ግን ሰላም የሚሰጥ አንድ ነገር አለ። በዚህ ሁሉ ነገር ውስጥ እረፍት የሚሰጥ አንድ ነገር አለ። እሱም የእግዚአብሔርን ፍቅር ሼር ማድረጋችን፣ የእግዚአብሔርን ተስፋ፣ የእግዚአብሔርን መንግስት መኖር መቻላችን በኢየሩሳሌም፣ በይሁዳ፣ በሰማርያ፣ በምድር ሁሉ የዚህ ሁሉ የጭንቀት ምንጭ የሆነውን የዓለምን መንግስት በተቃራኒ ማሸነፍ የሚችል ጦር ሳያነሳ ረብሻ ሳይፈጥር ግርግር ሳይፈጥር ማሸነፍ የሚችለው የእግዚአብሔርን መንግስት ምን ማለት እንችላለን? መኖር አሜን። ያንን የኢየሱስን ህይወትን ማለት እንችል መመስከር ስንችል አእምሮአችን ይላችሁ የተሰጠን ይሄ ነው። አሜን። ሞታችንን እንኳን በዚህ ሳምንት በዚህ በሳንዲያጎ የሆነውን ታያላችሁ። በኢስላሚክ ሴንተር ቴሮሪስቶች ገብተው ሰዎችን ገደሉ። ከዛ በላይ ሊሆን ይችል ነበር። በእነዚህ ወንድሞቻችን ህይወት ውስጥ አናውቀው። ለምንድን ነው እንዲህ ነገሮች የሚሆኑት? እንደ ጥላቻዎች የሚፈጠሩ የማናውቀው ነገር ውስጥ ገብተን እንሆን ስለምንፈልግ ነገሮችን ለማወቅ ኮንትሮል ለማድረግ ስለምንፈልግ ነው። ይህን እኮ ነው የሚለው ጌታ ኢየሱስ። አልተሰጣችሁ ማለት በእናንተ ቁጥጥር ስር አይደለም። ዛሬ ሰዎች በቁጥጥራቸው ስር ማድረግ የሚፈልጓቸው አገራቸውን በቁጥጥራቸው ስር፣ ከለራቸውን በቁጥጥራቸው ስር፣ ባህላቸውን በቁጥጥራቸው ስር እንዲህ አይነት ነገሮች ምንድን ነው? እንዲህ አይነት ኮንፍሊክት የሚያመጡ እንዲህ አይነት ሐዘን ነው የሚያመጡት። አልተሰጠን። ስላልተሰጠን እነሱን ለማግኘት ምን እናነሳለን? ጦር ነው የምናነሳው። አንዳንድ ጊዜ ሲቆጨን ምን ነው የምናነሳው? መሳሪያ ነው የምናነሳው። የተሰጠን ነገር ግን መሳሪያ አይፈልግም። የተሰጠን ነገር ጥላቻ አይፈልግም። የተሰጠን ነገር አቤት ነፃነቱ፣ አሜን፣ የፍቅርና የሰላም ህይወት ነው። ሌሎችን ለሌሎች እንደውም ከራስ አልፎ ምን ማለት ነው? ለሌሎች ደህንነት። ለዚህ ነው ሐዋርያ ጳውሎስ ፍቅር ምን አደረገ? የራሱን እንኳን ታሪኮ የራሳችን ነው። የራሳችን ቤተክርስቲያን፣ የራሳችን ስታይል፣ የራሳችን ሀገር፣ የራሳችን ፖለቲካ፣ የራሳችን ድንበር፣ ይሄ ዓለም ነው። ጌታ ግን ፍቅር ከኢየሩሳሌም ይወጣል። ፍቅር ከይሁዳ ያልፋል። ፍቅር ከሰማርያ ያልፋል። ፍቅር እስከ ዓለም ድረስ ይደርሳል። የራሱን አይፈልግ። ድንበር የለው፣ ባህል የለው፣ ከለር የለው። ይህን ትመሰክራላችሁ። እግዚአብሔር ለዚህ ጠርቶናል። እዚህ ጭንቅ ውስጥ ላለ ዓለም መኖር ከፈለግን የተሰጠን ይሄ ነው። ያልተሰጠን ልንተወው ያስፈልጋል። እግዚአብሔር ይርዳን። አሜን። እግዚአብሔር አምላካችን ሆይ እናመሰግናለን። እነሆ በዚህ ቃል መሰረት በጥበብና በማስተዋል በአንተ ፍቅር መመላለስ እንድንችል እርዳን። አሜን። ከማይሆን ካልተሰጠን ለሌሎችን ግራ መጋባትና መሰበር ጭንቀት ምክንያት ከመሆን ጥብቅ። የተሰጠንን ግን የፍቅር ህይወት እንድንኖር፣ የሰላም ህይወት፣ የእርቅ ህይወት እንድንኖር አንተ ያሳየህን በመኖር ምስክሮች በመሆን በሁሉ ስፍራ ያንን መኖር እንድንችል እንረዳን።
አሜን። ስለነበረን ጊዜ ተመስገን። አሜን። ጊዜያችንን ደግሞ ተባርከን በጌታ በኢየሱስ ክርስቶስ አሜን። የጌታን ስም እንጸልይና በቡራኬ እንጨርሳለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የምንበድለውን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ክብሩ ለዘላለሙ አሜን። ልባችሁ ለእግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ዕለት በዕለት በእናንተ ላይ ያብዛ። አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ይባርካችሁ። Yes, we can.